ከህይወቴ ማንንም አላሰናበትኩም። እነሱን ያጠፋቸው አንድ ነገር ብቻ ነው፣ እምነት የሚባል አደጋ። የሐሳብ ስለ ቂም አይደለም፣ ስለ ድንበር ነው። ግንኙነቶችን የሚያፈርሰው ርቀት አይደለም፣ የተሰበረ እምነት ነው። እምነት ልክ እንደ መስታወት ነው። አንዴ ከተሰበረ መልሰህ ልታጣብቀው ትችላለህ፣ ግን ስብራቱ ይታያል። አንዳንድ ሰዎች ራሳቸው በሚያደርጉት ተግባር ከህይወት ይወጣሉ። ውሸት፣ ክህደት፣ ተደጋጋሚ ጥፋት፣ እነዚህ ናቸው ግንኙነትን የሚያጠፉት። አስተዋይ ሰው ግን ሁሉንም ሰው ለማስደሰት ራሱን አይሰው። አክብሮት በሌለበት ቦታ ሰላሙን ይመርጣል። እምነት በሞተበት ቦታ በግድ ግንኙነትን አያቆይም። በነገራችን ላይ ሰዎችን ማጣት ሁልጊዜ ኪሳራ አይደለም። አንዳንድ ጊዜ ሰላምህን፣ ክብርህን እና ማንነትህን መጠበቅ ነው። ስለዚህ ማንንም አትጥላ፣ ቂምም አትያዝ። ግን አንተነትህን የማያከብር ሰው በራሱ ድርጊት ከህይወት እንዲርቅ ፍቀድለት። ምክንያቱም አንዳንድ ግንኙነት